የዛሬው ታሪክ እንደ ኢሮፒያን አቆጣጠር በ1990ዎቹ የጌኒስቪል ነዋሪዎችና ፖሊስ በአንድ ተከታታይ ገዳይ ሲረበሽ እንዲሁም ዝነኛ የሆነውን ስክሪም የተባለውን አስፈሪ ፊልም እንዲሰራ መነሻ የሆነ ታሪክ ነው። ይህ ታሪክ እጅግ አሰቃቂ የነበረ ቢሆንም ለእናንተ ለጆሮ እንዲመጥን አድርጌ እንዳቀረብ ከወዲሁ ላሳውቃችሁ ወደድኩ። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ ቀርቤያለሁ። እስከ መጨረሻው አብራችሁ እንድትቆዩ እየጠየቅኩ ቪዲዮ ከተመቻችሁ ላይክ፣ አዲስም ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ታሪኩ ልለፍ። ጌኒስቪል በሰሜናዊ ፍሎሪዳ ውስጥ የምትገኝ ውብ ትንሽ ከተማ ስትሆን የፍሎሪዳ ግዙፍ ዩኒቨርሲቲ ነው። እንደ ኢሮፒያን አቆጣጠር ነሐሴ 26 ቀን 1990 የፓትሪሺያና የፍራንክ ሴት ልጅ የሆነችው የ17 ዓመቷ ክሪስቲን በፍሎሪዳ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ልትሆን ነው። የመግቢያ ደብዳቤዋን ካገኘች በኋላ በዚህ ዩኒቨርሲቲ ውስጥ ለመማር በጣም ጓጉታ ነበር። አዲሷ አብራት የምትኖረው የ18 ዓመቷ ዞንዳ ላርሰን በክረምት ወቅት አስቀድመው ትምህርቶቹን ወስደው ነበር። አሁን በጌኒስቪል መጡና ወደዚህ ነጭ አፓርታማ ገቡ። ከቆይታ በኋላ ወደ ከተማው ሄደው እራታቸውን ለመብላት ወጡ። ከዚያ በኋላ ክሪስቲን ለወላጆቿ በመንገድ ዳር ስልክ ደወለች። በሩሜቷ እንዲሁ በዚያ ቦታ በመገኘቷ በጣም ደስ እንዳላት ነገረቻቸው። በቀጣዩ ቀን እንደዋወል ብላ ተሰነባበቱ። ግን በማግስቱ ፓትሪሺያና ፍራንክ ከሴት ልጃቸው ምንም ድምጽ ሳይሰሙ መሽቶ ነካ። እሷ ጋር ለመደወል ምንም መንገድ አልነበራቸውም፣ ምክንያቱም እሷ ስልክ አልነበራትም። ስለዚህ እኚህ ወላጆች በቀጣዩ ቀን እሁድ ሄደው ከልጃቸው አፓርታማ ግቢ ውጭ ቆሙ። ሁሉም ነገር ደህና መሆኑን ለራሳቸው እየነገሩ ነው። የልጃቸውን አፓርታማ ወደሚያውቁበት ሁለተኛ ደረጃ አመሩ። በሩ አጠገብ ሲደርሱ አንድ ማስታወሻ በራቸው ላይ ተለጥፎ አዩ። ይህም የሁለቱ ጓደኞች የሆኑት እነሱን ማግኘት ስላልቻሉ ይህን ወረቀት ካያችሁ እንገናኝ የሚል መልእክት ነበረው። ይህን ጊዜ ወላጆቿ ከሁኔታዎቹ አንፃር በጣም ተጨነቁ። በውስጣቸው አንድ የፍርሃት ኃይል ወረራቸው። ከዚያን በሩን አንኳኩ፣ ግን መልስ አጡ። አሁንም ስሟን እየጠሩ ቢያንኳኩም የሚከፍትላቸው አጡ። ፓትሪሺያና ፍራንክ መደናገጥ ጀመሩ። ወደ ውጭ ወጡና የጥገና ሰራተኛውን አገኙ። ስላለው ነገር ገለጹለት እና በሩን እንዲከፍትላቸው ጠየቁት። የጥገና ሰራተኛው የህንጻ አስተዳዳሪዋን ሳያናግር ማድረግ እንደማይችል ተናገረ። አስተዳዳሪዋን ፖሊስ መሳተፍ እንዳለበት በማለት ለፖሊስ ደወሉ። ከጥቂት ደቂቃዎች በኋላ አንድ ፖሊስ አባል ወደ አፓርታማው ግቢ ደረሰ። እኚህን ወላጆች ውጭ እንዲቆዩ አዘዙና ለሶስት ገቡ። የጥገና ሰራተኛው ባለው ቁልፍ ከፍቶ ወደ ክፍሉ ገቡ። ፖሊስ ስማቸውን እየጠራ ቢገባም አቤት ሚለው አጣ። በሳሎን መሃል ካለው ቴሌቪዥን በስተቀኝ በኩል አንግሉ ጋር ያለ ሶፋ አለ። ሁሉም ትኩረታቸውን ወደዚያ ያደረጉ። በስተቀኝ በኩል ወደዚያ ቲቪ መሄድ ጀመሩ። ያን ጥግ ሲዞሩና በመጨረሻም የሶፋውን ፊት ማየት ሲችሉ የጥገና ሰራተኛው ያየውን ነገር ካየ በኋላ እየጮኸ ከአፓርታማው ወጣ። ወጥቶ በሳሩ ላይ ማስታወክና ከፍራንክና ፓትሪሻ አጠገብ ማልቀስ ጀመረ። እኚህ ወላጆችም ደንግጠው ወደ ውስጥ ገቡ። የህንጻው አስተዳዳሪዋና ፖሊስ እንዳይገቡ ቢከለክሏቸው በግድ ሲገቡ ክሪስቲና ከሶፋው ፊት ለፊት መሬት ላይ ተኝታለች። ምንም ልብስ አልለበሰችም። በስለት ተወግታ ተገላለች። የክሪስቲና አቀማመጥ የጾታ ብልግና እንደተፈጸመበት ይጠቁማል። ወላጆቿን ካስወጡ በኋላ የፖሊስ አፓርታማውን ማፈላለጉን ቀጠለ። ቀሪውን አንደኛ ፎቅ ወደ ላይ ወጥቶ ሶኒያን አገኘ። አልጋዋ ላይ ተኝታለች። እሷም ምንም ልብስ የላትም። በስለት ተወግታ በአልጋው ጎን ላይ ሞታ ተቀምጣለች። ልክ እንደ ክሪስቲና ከታች ባለው ልቅ አቋም ላይ ትገኛለች። በኋላ ላይ ክሪስቲን የጾታ ጥቃት እንደደረሰባት ተረጋግጧል። ሶኒያ ግን አልደረሰባትም። ፖሊሱ በፍጥነት ለፖሊስ ቡድን ደውሎ በፍጥነት ከፎሬንሲክ ምርመራ ጋር ደርሰው ቦታውን ወዲያውኑ መመርመር ጀመሩ። በተጨማሪም ከክሪስቲን አካል አጠገብና ሶፋው አጠገብ የክሪስቲንን አካል ለማጽዳት ያገለገለ ፎጣና ትንሽ ሳሙና አገኙ። እንዲሁም አንዳንድ ሌሎች የአፓርታማውን ክፍሎች አጽድተዋል። ስለዚህ ይህ የተደረገው ገዳዩ ወይም ገዳዮቹ በተወሰነ ደረጃ የተራቀቁ መሆኑን ያሳያል። ማስረጃዎችን ሆን ተብሎ ለማጥፋት ለመሞከር ነው ብለው ያምናሉ። በተጨማሪም በክሪስቲና አንጓ ላይ እጆቿ በቴፕ እንደታሰረ የሚጠቁም አንዳንድ ቀሪዎች በመኖሩ አወቁ። ነገር ግን በተገኘች ጊዜ እጆቿ አልታሰሩም። ስለዚህ ይህን ያደረገ ሰው በቴፕ አስሯት ከዚያም ፈቶ ወሰደው። ፖሊሶች እነዚህ ሁለት ሴቶች ላይ በዘፈቀደ የተደረገ ጥቃት አይደለም፣ ይህ ሆን ተብሎ የተሰላ ነው ሲል አሰበ።
ፖሊስ አሁን ከምን ምርመራው እንደሚጀምር አያውቀውም። ስለዚህ በከተማ ውስጥ ገዳይ እንዳለ የሚገልጽ ማስታወቂያ እንዲወጣ በሚዲያ ተደረገ። በዚያን እሁድ ቀን ምሽት ይህ የዜና ማስታወቂያ ወጣ። ለጌትስቪል ነዋሪዎች ቤት ውስጥ ሆነ ከውጭ በቡድን እንዲቆዩ ተነገራቸው። ክሪስቲን ፓውል እና ሶኒያ ላርሰን ከመገኘታቸው 12 ሰዓታት እንዲሁ ድረስ የ18 ዓመቷ ክሪስታ ሆይት የተባለች ሴት ለስራ አልመጣችም። ክሪስታ በዚህ ዓመት ከፍሎሪዳ ዩኒቨርሲቲ በመንገዱ ላይ በነበረው የሳንታፌ ኮሚኒቲ ኮሌጅ ተማሪ ነበረች። ወደ ፍሎሪዳ ዩኒቨርሲቲ ለመዘዋወር አቅዳ ነበር። ከዚያ ከተመረቀች በኋላ በኤፍቢአይ በፎሬንሲክ ሙያ ለመቀጠል ፈለገች። ተማሪ እያለች በሸሪፍ ቢሮ መዝገቦች ክፍል ውስጥ ተቀጥራ የትርፍ ሰዓት ስራ አገኘች። በዚህ የሸሪፍ ቢሮ ውስጥ ምንም ይሁን ምን ሁልጊዜ ወደ ስራ በመምጣት ታዋቂ ነበረች። ክሪስታ ለስራ መታየት የነበረችበት በዚህ ምሽት አልመጣችም። ቀድማም አልደወለችም እና ማንም ሰው በስልኳ ሊያገኛት አልቻለም። የሸሪፍ ቢሮ ሁሉም ሰው በጣም አሳሰበው። 1 ሰዓት ያህል ትመጣለች ብለው ጠበቁ፣ ግን ሳትመጣ አደረች። ስለዚህ የሸሪፍ ቢሮ ወደ ጌኒስቪል ፖሊስ ደውሎ በክሪስታ ላይ የበጎ አድራጎት ፍተሻ እንዲያደርጉ ጠየቋቸው። ከጌኒስቪል ፖሊስ ክፍል 2 የፖሊስ መኮንኖች የክሪስታ ሆይት ክፍል በሚገኝ አፓርታማ ውስጥ ሄዱ። ብቻዋን ከክሪስቲን ፓውል እና ከሶኒያ ላርሰን 2 ማይል ርቃ ትኖር ነበር እና 2 ፖሊሶች እዚያ ደረሱ። በሩን አንኳኩ፣ መልስ የለም። አንደኛው ፖሊስ ወደዚህ አፓርታማ ጀርባ ሲዞር የመስታወት ተንሸራታች በር ላይ መጋረጃ እንዳላየ፣ መጋረጃው ከመሬቱ 2 ሴንቲሜትር ያህል ክፍተት ስላለው ዝቅ ብሎ ባትሪውን በማብራት ወደ ውስጥ ተመለከተ እና ብርሃኑ በዚህ አፓርታማ ውስጥ ሲበራ ክሪስታ ተቀምጣ ተመለከታት። ክሪስታ ከተንሸራታች መስታወት በር ያን ያህል በማይርቅ አልጋ ጠርዝ ላይ ተቀምጣለች። ምንም ልብስ አልለበሰችም። ሰውነቷ ሁሉ የተወጋ ምልክቶች አሉባት። ጭንቅላቷም ተለይቶ ከአልጋው አጠገብ በመደርደሪያው ላይ በግራ በኩል ተቀምጦ ነበር። ይህ የወንጀል ትዕይንት በተሰራበት ጊዜ የፎሬንሲክ ቡድን ከኋላው ተንሸራታች የመስታወት በር ላይ ምልክቶች እንዳሉ አስተዋሉ። በሩን ለመክፈት ስክሪው ድራይቨር ተጠቅሟል። ከዚያም በክሪስታን የእጅ አንጓዎች ላይ የተቆራረጡ ቴፕ አገኙ። ክሪስታ ከመገደሏ በፊት ወሲባዊ ጥቃት ደርሶባታል። እሷም አቀማመጧ ላይ ልክ ሆና ነው የተገኘችው። እነዚህ የወንጀል ትዕይንቶች በመጀመሪያ የታወቁት በጌኒስቪል ፖሊስ ብቻ ነበር። ምክንያቱም ስለ 2 የወንጀል ትዕይንቶች አብዛኛው መረጃ ይፋዊ አልነበረም። ነገር ግን ይህ 3 ተመሳሳይ የግድያ አይነት ከተመለከተ በኋላ እሁድ ምሽት ፖሊሶች ወደ ሚዲያ ሄደው ማስታወቂያውን ለሁሉም የጌኒስቪል ነዋሪዎች እንዲያወጡ አደረጋቸው። ሚዲያዎችም በአካል ተገናኝተው ለነዋሪው አንድ ገዳይ ሊኖር እንደሚችል ተናገሩ። በዚያ እሁድ ምሽት ጌኒስቪል ወደ ድንጋጤ ሁኔታ ገባ እና ይህ ዜና በተፈጸመ በሰዓታት ውስጥ በሁሉም ጌኒስቪል ላይ ሽጉጣቸውን፣ ቤዝቦላቸውን እንዲሁም ራሳቸውን ከዚህ ያልታወቀ ገዳይ ለመከላከል ይጠቅማል የሚሉትን ለማዘጋጀት ሞከሩ። በዚያ ምሽት በከተማ ውስጥ ትርምስ ተከሰተ። በመቶዎች የሚቆጠሩ ፖሊሶችና የፖሊስ መኮንኖች በየቦታው ቆመው ነበር። ከተማዋ በሙሉ በከፍተኛ ጥንቃቄ ላይ ነበረች፣ ምክንያቱም ፖሊስ ሌላ ጥቃት ሊደርስ እንደሚችል ያምን ስለነበር። በማግስቱ ጧት ሰኞ ማለዳ በጌኒስቪል እየሆነ ያለው ነገር የፍሎሪዳ ታሪክ ከመሆን ወደ ሀገራዊ ታሪክ ተሸጋገረ። ግን ያም ሆኖ ሊቆጣጠሩት አልቻሉም። በመላው ሀገሪቱ ያሉ ሁሉም ሰዎች ስለ ጉዳዩ እያወሩ ነው። አሁንም ይህ ገዳይ አላቆመም። ምክንያቱም ፖሊስ በድጋሚ ትሬሲ እና ማኒ የተባሉ አንድ ላይ የሚኖሩ ተማሪዎች መገደላቸው ተነገረው። ፖሊሶች ትሬሲ አፓርታማ ሲደርሱ ትሬሲ በመኝታ ክፍሏ ውስጥ ሆና እንደ ሌሎች ሴቶች ሆና አገኟት። ምንም ልብስ አልነበራትም። በአልጋው በኩል እግሮቿ በግራና በቀኝ ተነባብረዋል። ስለዚህ እሷን በስለት ተኩታ ተገላለች። የጾታ ጥቃት ደርሶባታል። በኋላም እታችኛው ክፍል ሲወርዱ ማኒን አገኙት። እሱ በአልጋው ላይ ነበር። እሱ ግን እንደለበሰ በስለት ተኩቶ ተገሏል። ቤቱን እየመረመሩ ሳሉ ፖሊሶች አንድ ሰው በሩን ለመክፈት ስክሪው ድራይቨር ተጠቅሞ እንደነበር አወቁ። አሁንም 2 የኮሌጅ ተማሪዎች የግድያ ሰለባ እንደሆኑ ዜናው ወጣ። አሁን በአጠቃላይ 5 ሰዎች ሞተዋል። በዚያ ቀን ማክሰኞ በመቶዎች የሚቆጠሩ ተማሪዎች ከፍሎሪዳ ዩኒቨርሲቲ ትምህርታቸውን ለቀው ወጡ። በተመሳሳይ በዚያ ምሽት በመቶዎች የሚቆጠሩ ፖሊሶችና የመንግስት ሄሊኮፕተሮችና ዜናዎች በሁሉም ቦታ ነበሩ። በሚቀጥለው ቀን ትሬሲና ማኒ ከተገኙ ከ24 ሰዓታት በኋላ ፖሊሶች ስለ አንድ ግለሰብ ወሬ ሰማና በፍጥነት የ19 ዓመቱን ኢድ ሃምፍሪስን በቁጥጥር ስር አዋሉት። በፍሎሪዳ ዩኒቨርሲቲ የመጀመሪያ ዓመት ተማሪ የነበረው ኢድ አያቱን ፊቱን ስለመታ ነው የታሰረው። ነገር ግን የዋስ መብቱን $1 ሚሊዮን አስቀመጡ።
ይህም የዋስ ጥያቄ ከተለመደው በላይ ከፍ ያለ ነበር። ነገር ግን ፖሊሶች እሱ ነው ብለው ስላመኑ ይህን መክፈል እንደማይችል ስላወቁ ኢድን ከእስር ቤት እንዲቆይ አድርገው ምርመራቸውን ጀመሩ። እሱ ተከታታይ ገዳይ ነው ብለው ለማመን ብዙ ምክንያቶች እንዳሉ ደርሰውበታል። ጠበኛ ነው፣ አያቱን በቡጢ ደበደባት፣ እንዲሁም የሚያውቁት ሰዎች በሙሉ በአእምሮ ያልተረጋጋ ነው ይላሉ። በተጨማሪም ሴቶችን ይጠላ ነበር። ሁልጊዜና በምሽት ቀበቶ ላይ ስለት ይዞ ይንቀሳቀሳል። በጌኒስቪል ደኖች ዙሪያ መጓዙ ይታወቃል። ከፍሎሪዳ ዩኒቨርሲቲ ርቀው የሚገኙ እነዚህ በጣም ወፍራም ደኖች ነበሩ። በሌሊት በጫካ ውስጥ ይራመዳል። ይህም ሁሉም ተጎጆች ወደ ተገኙባቸው የተለያዩ የመኖሪያ ህንጻዎች በጣም ቀርቦ ይጓዛል። በጣም በርካታ መረጃ አግኝተውበታል። ፖሊሶች በቃ ኢድ ሃምፍሪስ ነው ብለው አምነዋል። ይባስ ብሎም ልክ እንደታሰረ ጥቃቱ ቆመ። በጌኒስቪል ውስጥ ምንም አይነት ግድያዎች አልነበሩም። ድፍን ሀገሪቷም ኢድ እንደሆነ አመነች። አሁን ነዋሪዎች እፎይታ አገኙ። ፖሊሶችም እሱ ላይ ፍርድ ለማሰጠት የሚችሉበትን ማስረጃ ለማሰባሰብ ትኩረታቸውን አደረጉ። ሽሪፍፖርት ሉዊዚያና በጌኒስቪል በስተሰሜን ምዕራብ 800 ማይል ርቀት ላይ የምትገኝ ከተማ ነች። ለነዋሪዎቿ በጣም አስተማማኝ ከመሆኗ የተነሳ ብዙዎቹ በራቸው እንኳን አይዘጉም። ግን በ1990 ዓመተ ምህረት ያ ሁሉ ነገር ተለወጠ። አርብ ዕለት በዚያው ዓመት ዳር 3 የ8 ዓመቱ ሲንግርሶም አያቱ ቤት 8ኛ ዓመቱን ልደቱን ለማክበር እዚያ ነበር። የ56 ዓመቱ አያቱ ቶምና የ24 ዓመቷ ጁሊ ግርሶም በቤት ውስጥ ነበሩ። ሽሪፍፖርት ውስጥ ሉዊዚያና ስቴት ዩኒቨርሲቲ እየተማረች ነበር። ሰኞ ቀን የሲን እናት ትምህርት ቤት እንዳልመጣ አወቀች። ጎረቤቱ እንዲሁ ያስተዋለው ነገር ነበር። በመንገዱ ላይ ያሉ ሁለት መኪኖች ከአርብ ጀምሮ አልተንቀሳቀሱም። በቅድሚያ ጎረቤቱ ሰላም መሆናቸውን ለማረጋገጥ ወደ ቤታቸው እንደገባ አያትየው በስለት ተኩቶ መሞቱ አረጋገጠ። በፍጥነት ፖሊስ ጠራ። ፖሊሶችም መጥተው በጭካኔ የተሞላውን ግድያ ተመለከቱ። የ8 ዓመቱ ልጅ ሲንግርሶም ከቴሌቪዥን ፊት ለፊት ባለው ሶፋ ላይ በስለት ተኩቶ አገኙት እና ከዚያ ፎቅ ላይ የ24 ዓመቷን ጁሊ አገኟት። እሷም እንደ ቀድሞ ሴቶች ልብስ የላትም። እርቃኗን ሆና ወሲባዊ አይነት አቀማመጥ በሚጠቁም መንገድ በአልጋዋ ጠርዝ ላይ ተቀምጣ ተወግታ ሞታለች። እሷም ከመገደሏ በፊት ወሲባዊ ጥቃት ደርሶባታል። አሁንም የወንጀል መፍትሄ አላገኘም። ፖሊሶች ሊያስቡት የሚችሉት ነገር ቢኖር የወንጀል ትዕይንቱ ከሁሉም የተማሪዎች የወንጀል ትዕይንት ግድያ ጋር ምን ያህል እንደሚመሳሰል ነው። በተለይም ጁሊ በጌኒስቪል ውስጥ እንደ ሌሎች ሴት ተጎጂዎች በስሜት ቀስቃሽ በሆነ አቀማመጥ ተቀምጣ ነበር። ፖሊሶችም ያቀድሞ ይሆናል ብለው ያሰቡት ሰው እንዳልሆነ አረጋገጡ። እንዲያውም በሽሪፍፖርት ውስጥ ያለው የገዳዩ የደም አይነት በጌኒስቪል ውስጥ ካለው ገዳይ ጋር ተመሳሳይ እንደሆነ ተረጋግጧል። ሰዎች አሁን ድንጋጤና ፍርሃት ወረራቸው። አሁን የገዳይ በመላ ሀገሪቷ እየተዘዋወረ ነው። የዜና አውታሩ ስለዚህ ሰው ብቻ ማውራት ጀመረ። ስለ 3 ቤተሰቦች ግድያና ስለ ተማሪዎቹ ግድያ ዜና ከተሰማ ብዙም ሳይቆይ ሲንዲ የምትባል ሴት የሽሪፍፖርት ነዋሪ ነበረች። ዜናውን እንደ ማንኛውም ሰው ካየች በኋላ በቀጥታ ለፖሊስ ደወለች። እሷም ዳኒ ሮሊንግ የተባለውን ሰው እንዲመለከቱት ጠቆመች። ዳኒ ሮሊንግ እንደ ኢሮፒያን አቆጣጠር በ1989 የግሪሶም ቤተሰብ ግድያ በተፈጸመበት ወቅት በሽሪፍፖርት ውስጥ የነበረው የ37 ዓመቱ ሰው ከነዚህ ግድያዎች በኋላ ከሲንዲ ባል ጋር ችግር እንዳለበት ተናገረች። ችግሩ ሰዎችን መውጋት ይወድ ነበር እና ዳኒ ሁልጊዜ በወገቡ ላይ ትልቅ ቢላዋ ይዞ ነበር። እሱ ሙሉ በሙሉ በአይምሮ ያልተረጋጋ ይመስላል። ሰዎችንም መውጋት ስለሚወድ ባሏ ከእንደዚህ አይነት ነገር እንዲቆጠብ አስጠንቅቆታል። ስለዚህ ከዳኒ ጋር ካደረጉት የመጨረሻ ውይይቶች በአንዱ ለሲንዲ ከሽሪፍፖርት ለቆ ለመውጣትና ብዙ ቆንጆ ወጣት ሴቶች ወዳለበት ቦታ ለመሄድ እንዳቀደ ለሲንዲ ነግሯት እንደነበር ተናገረች። ፖሊስ ሲንዲ 8ቱን ሰዎች ይገላል ብለሽ ታስቢያለሽ አላት። እሷም ሳታመነታ አዋለች። ፖሊሶች ፊታቸውን ወደ ዳኒ አዙረው ታሪኩን መመርመር ጀመሩ። ዳኒ ሃሮልድ ሮሊንግ የተወለደው በሽሪፍፖርት ሉዊዚያና ሜይ 26 1954 ነው። ያደገው በጣም ተሳዳቢ በሆነ ቤተሰብ ውስጥ ነው። በተለይ ከአባቱ ጋር በጣም መጥፎ ግንኙነት ነበራቸው። ከዚያም ዳኒ እድሜው ሲደርስ አየር ኃይልን ተቀላቀለ። ነገር ግን ከ2 ዓመት በኋላ አእምሮ ያልተረጋጋ በመሆኑ ተባረረ። በ1980ዎች ውስጥ ከታጠቁ ዘራፊዎች ጋር አብሮ በመተባበር መስራት ጀመረ። እናም በመጨረሻም ተይዞ አብዛኛውን የ1980ዎቹን ጊዜ በእስር አሳለፈ። ከዚያም በ1989 ከእስር ቤት ሲወጣ ወደ ሽሪፍፖርት ተመልሶ ከወላጆቹ ጋር መኖር ጀመረ።
አሁን እሱ ወደዚህ ቤት ተመልሶ በመምጣቱ ወላጆቹ ደስተኞች አልነበሩም። በአጠቃላይ ወላጆቹ ከነሱ ጋር እንዲኖር አልፈለጉም። ዳኒ ግን ሌላ መሄጃ አጥቶ ስለነበር መቀመጥ ግድ ይለዋል። እዚያም ባለበት ጊዜ ሁልጊዜ መጋጨት ብቻ ሆነ። ከግሪሶን ቤተሰብ ቤት ከግማሽ ማይል ያነሰ ርቀት ላይ ነው ቤታቸው የሚገኘው። ዳኒ ከአባቱ ጋር ትልቅ ጦርነት ውስጥ ገባ። አባቱ ሽጉጡን በመሳል ዳኒ ቤቱን ለቆ እንዲወጣ አስገድዶት ተመልሶ እንዳይመጣ ነገረው። ዳኒም ከቤቱ እየሮጠ ሄዶ ሽጉጡን ከተሽከርካሪው አውጥቶ ወደ ቤቱ ተመልሶ አባቱን ጭንቅላቱ ላይና ከዚያም ሆዱ ላይ ተኩሶ ከቦታው ሸሸ። አባቱ ምንም እንኳን በጭንቅላቱ ላይ ከፍተኛ ጉዳት ቢደርስበትም ከዚህ ጥቃት በሚገርም ሁኔታ አድሮ ለፖሊስ ይናገር ነበር። እናም ብዙም ሳይቆይ ዳኒ በመግደል ሙከራ በቁጥጥር ስር እንዲውል የፍርድ ቤት ማዘዣ ቀረበበት። ሊይዙት በሄዱበት ጊዜ ግን የለም። የጌኒስቪል ፖሊሶች የዳኒን የወንጀል ሪከርድ ሲመለከቱ ይህ ሰው በጣም አደገኛ ሆኖ ታያቸው። ምናልባት የምንፈልገው ተከታታይ ገዳይ ሊሆን የሚችል ይመስላል ብለው ለራሳቸው መናገር ጀመሩ። በጥልቀት መመርመራቸው ሲቀጥሉ ከጌኒስቪል ፖሊሶች አንድ ነገር ይዞ መጣ። ከዚህ ቀደም አንድ ያልተፈታ በጌኒስቪል ውስጥ የተፈጸመ የባንክ ዝርፊያ ነበር። አንድ ብቻውን ጭንብል የለበሰ ታጣቂ ወደዚህ ባንክ በጠራራ ፀሐይ ገብቶ ገንዘብ ጠይቆ ገንዘብ ቆጣሪው ሰጥቶት ነበር። ወቅቱም እነዚህ 5ቱ ተማሪዎች የተገደሉበት ተመሳሳይ ሳምንት ነው። ይህ ገንዘብ ተዘርፏል፣ ግን ዘራፊውን ማንም አላየም። ገንዘቡን ከወሰደ በኋላ ከባንክ ወጥቶ ሸሽቶ ጫካ ገባ። ፖሊሶች ይህን ሲከታተሉ ቆይተው በጫካ ውስጥ ትንሽ ካምፕ አገኙ። ዘራፊው እንደሆነ አልተጠራጠሩም። ነገር ግን እሱ የለም። በምትኩ የተቀዳ ካሴት፣ መሳሪያ፣ ጥሬ ገንዘብ እንዲሁም ስክሪው ድራይቨር አገኙ። ፖሊሶች በቃ እሱ ነው በማለት ሊፈልጉት ሲወጡ ቀድሞውኑ በሌሎች ፖሊሶች በቁጥጥር ስር ውሏል። ከጌኒስቪል በስተደቡብ 40 ማይል ርቀት ላይ በሚገኝ እስር ቤት ውስጥ ከሌላ የታጠቁ ዘራፊዎች ጋር ታስሮ እንደነበር አወቁ። ወዲያውኑ ዳኒ በ5ቱ የጌኒስቪል ተማሪዎች ግድያ ተከሰሰ። ለሶስቱ የቤተሰብ ግድያ ሊከሱት አልቻሉም፣ ምክንያቱም በቂ ማስረጃ ስላልነበራቸው። ዳኒ የፍርድ ቤት ቀጠሮ ለመጠባበቅ ወደ ፍሎሪዳ ከፍተኛ ጥበቃ እስር ቤት ተዘዋወረ። ዳኒ መጀመሪያ ላይ ንጹህ ነኝ፣ ከግድያው ጋር ምንም ግንኙነት የለኝም ሲል ተናግሯል። ነገር ግን ከ4 ዓመታት ገደማ በኋላ የፍርድ ሂደቱ በመጀመሪያው ቀን ችሎቱ ሲጀምር በፍርድ ቤቱ ያሉትን ሁሉ ሰው አስገረመ። ተነሳና አቤቱታዬን እቀይራለሁ ብሎ በ5ቱም ክሶች ጥፋተኛ ነኝ፣ 5ቱንም ተማሪዎች ገድያለሁ አለ። ይህን ያደረገበትን ምክንያት ሲናገር እንደ ታዋቂው ተከታታይ ገዳይ ቴድ በንዲ ያለ ሱፐር ኮከብ መሆን ስለምፈልግ ነው ሲል ተናገረ። በኋላም ፖሊስ ማስረጃ አላገኘም ብሎ የተወውን 3ቱን የግሪሶን ቤተሰብ አባል መግደሉን አምኗል። አሁን ዳኒ ለዚህ ሁሉ ግድያ መነሻ ነው ብሎ የተናገረው አርብ ህዳር 3 ቀን 1989 8ቱ ሰለባዎች ከመግደሉ በፊት ዳኒ በሽሪፎርድ ውስጥ በሚገኝ አንድ ሬስቶራንት ውስጥ ከአስተናጋጅነት ስራው ተባረረ እና በጣም ተበሳጨ፣ ተናደደ። የብስጭቱን መቆጣጠር ተሳነው። ከዚያም በጫካ ውስጥ ይችን ካምፕ ሰርቶ ሰዎችን ለመግደል ወሰነ። ከ16 ዓመታት በኋላ ጥቅምት 25 ቀን 2006 ዓመተ ምህረት ከጧቱ 12 ሰዓት ዳኒ ሮሊንግ በፍሎሪዳ ግዛት እስር ቤት ወደሚገኝ የሞት ፍርድ ቤት ተወሰደ። ዳኒ ራሱን ለማጽናናት ሲል ለራሱ ሃይማኖታዊ መዝሙር ዘመረ። ከ13 ደቂቃ በኋላ ዳኒ ገዳይ በሆነ መርፌ ተገሎ መሞቱ ተገለጸ። ውድ ቤተሰቦቼ ይህን ታሪክ እንዴት ተመለከታችሁት? ኮሜንት ላይ ሐሳባችሁን ንገሩኝ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስም የሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።